አማራ ማለት ደግና ሃይማኖተኛ የሆነ ህዝብ ነው። ልታበላው ድግስ ጠርተው እንኳ ይጎድልበት ይሆናል ብሎ እንጀራ በመሶብ ጠላ በገንቦ ወጥ በሽንክላ ተሸክሞ ይመጣልህ አረቆ ሐሳቢ ደግ ህዝብ ነው። አማራ ይገድለው ዘንድ ይፈልግ የነበረ ጥላቱን እንኳ ወገቡን እየፈተሸ ሽንት ቤት ተቀምጦ ቢያገኘው አገኘውት ብሎ በአዋራጅ ሁኔታ የማይገድል የተፈጥሮ ግዳጁን እስኪጨርስ ጠብቆ ሱሪን ታጠቅ ቀበቶን አጥብቅ ብሎ በክብር ካስነሳው በኋላ የሚያናግር ማህበረሰብ ነው። አማራ ማለት በቤቱ ያደገን በግ ፍየል ሲያርስበት የከረመን በሬ ወተቷን ሲጠጣ ይኖርባትን ላም አይኑ እያየ ማረድ የማይችል የግድ እንኳ ቢሆንበት ወላጁ እንደሞተበት ሰው ደረት እየደቃ ጸጉሩን እየነጫ አልቅሶ የሚባርክ ህዝብ ነው። አማራ ማለት መከራ በዛ